የክርስቶስን መከራ በሰውነቱ የተሸከመ በአይምሮ የተሸከመ ሰው አይበድልም፣ አይሳደብም፣ አይገፋ፣ አይገልም። ይሄ ነው ብርሃን፣ የሕይወት ብርሃን የሚሆነው ይሄ ነው። ጨለማን የሚያርቀው ይሄ ነው። አየህ፣ ሌላው ይቅርና ወንጌል እየሰማ ብዙ ሰዓት ብትቆይ የማይሰለች ለምን እንደሆነ ታውቃለህ? የተሰቀለው ጌታ፣ ስላንተ የተሰቃየው ጌታ ትዝ ካለህ፣ ትዝ ይበላችሁ። ለጸሎት ስትቆሙ ትዝ ይበላችሁ። እናንተ 5 ደቂቃ 10 ደቂቃ በእግዚአብሔር ፊት የምትቆሙት ሊሰለቻችሁ ይችላል። ክርስቶስ ስላንተ በጲላጦስ ፊት ቆሟል። መስቀል ተሸክሞ ተደፍተዋል። 6666 ጊዜ ስጋው እስኪበተን ድረስ ተገርፏል። ደሙ በቀራንዮ ምድር ላይ እስኪረጭ ድረስ ተገርፏል። ቆዳው ተልጦ ሰውነቱ አልቆ ስጋው አልቆ አጥንቱ እንደበረዶ ነጭ ሆኖ እስኪታይ ድረስ ስላንተ ተገርፏል። በጥፊ ተመቷል። ጥርሱ እስኪወል በቡጢ ተመቷል። ትዝ ይበልህ። ይሄ ምኑ ነው የሚሰለችው? ቅዳሴ ምኑ ነው የሚሰለቸው? ማህሌት ምኑ ነው የሚሰለቸው? ሰዓታት ይሄ ትዝ ካላችሁ ምኑ ነው የሚሰለቸው? በእግዚአብሔር ፊት ረጅም ሰዓት መቆየት፣ ረጅም ደቂቃ መቆየት፣ 33 ዓመት ከ3 ወር የተንከራተተ ጌታ እንዳለ ትዝ ካላለህ ብቻ ነው። ይሄ ትዝ ካለ መስቀል ላይ 3 ሰዓት 6 ሰዓት 7 ሰዓት 8 ሰዓት እየቃተተ እየደቀቀ የቆየ የግርፋቱ ጥዝጣዜ ሳይለቀው ሚስማር ችንካር ከመስቀል ጋር አጣብቆት እየተሰቃየ ወደ 70 የሚደርስ የብረት እሾህ የራስ ቅሉን እየፈጠፈጠው እስከ ልቡ ድረስ እየወጋው መስቀል ላይ የተሰቀለ ጌታ እንዳለ ትዝ ይበልህ። አይ ጾሙን ስትጾሙ ከራባችሁ ይሄ ትዝ ይበላችሁ። ጸሎት ስትጸልዩ ከደከማችሁ ይሄ ትዝ ይበላችሁ። ትኩረታችሁን ስታጡ ይሄ ትዝ ይበላችሁ። ይህን ነው ቤተክርስቲያን የምትናገረው። ክርስቶስን እንዲህ ነው የምትገልጠው።